እሺ እስቲ አማርኛም ኦሮምኛም ችግር የለውም እንነጋገራለን ኦፈላ የለኑ ኤጋ አነጋን ኦልቼ ነጋን ነው አቡልቹ በየ ነጋን ነው አጎዱ ነገኛ በርባና ቢትተኛ ነገኛ አተው ሰላም ይስጠን እኛ ሰላም ነው ምንፈልገው ግን ይሄ ሰላም እንዴት ይመጣል የምለውን ሁላችንም ማሰብ አለብን ዝም ብለው ሰላም ሲባል አረፍተ ነገሯ እንትን ሁለት ወይንም ሶስት ፊደል ይሆናል እሷ ግን ብዙ ይዛለች ሰው ቀላል ይመስላል ስለ ሰላም ሲናገር በቀላሉ ትርጉሙ ወይንም በቀላሉ ሊያዩ ይችላል ነገር ግን ሰላም ለሁሉም ሰላም ነው ለሰው ልጅ ቀርቶ ለዱር አራዊት ሰላም ያስፈልጋል ለአዋፋት ሰላም ያስፈልጋል ለእንጨትም ሰላም ያስፈልጋል እንጨት እኮ ነፍስ አለው ሁሉም ፍጥረታት ሰላም ነው የሚያስፈልገው ለሰው ልጅ ብቻ ሳይሆን ሰላም እንዴት ይመጣል ከላይ እስከ ታች ስንደማመጥ ነው ሰላም ይመጣው ከላይ እስከ ታች እቺን ሀገር የራሴ ሀገር ነው ብለው ሁሉም ቆም ብሎ ሳይ ነው ሁሉን የብሔር ጉዳይ አይደለም እንናገረው የሰላም ጉዳይ ነው ቋንቋ ችግር የለም ያግባባናል ጉራማሌ ይሁን እንጂ ቋንቋ ያው ደሞ አንድ ነው የኢትዮጵያ ሕዝብ የቋንቋ ጉዳይ አይደለም እንናገረው ነው ስለ ሰላም ጉዳይ ነው ስለ ሀገሪቷ ጉዳይ ነው የሀገሪቷ ጉዳይ ደግሞ ያሳስበናል እኛ የገዳ ስርዓት ዝም ብሎ አይደለም የሚሰጠው ገዳኮ ትልቅ ዲሞክራሲ ነው በዛ ብሔር ኖሮ ሰው አይጣላም ነበር ግን ውስጡ ስለማያውቁ ነው ገዳ ሲባላውን ላውላው ነው እንጂ ውስጡ ምን እንዳዘለ ያቅም ሰው እኛ ግን ከውስጡ እስከ ገዳ ስርዓት እስከምንወስድ እናቃለን ገዳ ስርዓት ሲያወጣ ዝም ብሎ አይደለም ዝም ብሎ አይሰጥም ለማንም ሽማግሌ አይሰጥም የገዳ ስርዓት እስከ 40 አመት ያጠናል እኮ እስከ 40 አመት ዝም ብሎ ዩኒቨርሲቲ በ5 አመት ወይንም አጥንቶ የሚሰጥ አይደለም እንትኑ አንዳንዱም በድራፍትም ሊያገኝ ይችላል ፎርጅድ አይደል እንደ ዲግሪ ወስዶ መከራ ያሳየን የገዳ ስርዓት እንደዛ አይሆን ትልቅ ጥናት ነው የሚያስፈልገው መንግስት የተቸገረበት እኮ አሁን ሀገርን እመራለሁ የሚል ሰው በፎርጅድ ነው እኮ ፎርጅድ ማለት ምንድነው ዲግሪ ምን ከቀበሌ ከወረዳ እስከ ላይ ድረስ ከዞን መከራ ያልነበረም ከእንትሮቹ ያ ሁሉ በተማረው ቢሄድና በተሰጠው እግዚአብሔር በሰጠው ቢሄድ እቺ ሀገራችን እንዲህ ባልሆነች ነበር ለምን ችግሩ መንጩ ያልተማረ ሰው እዛ ላይ በመሆኑ ነው እኛ እንኳን ችግር የለብንም እኛ ተብረናል በገዳ ስርዓት ውስጥ ማንንም ቢመጣን ለመልሳለን ነገር ግን እኛ ያኛው በዲፕሎማ በዲግሪ እያለ በየወረዳው በየዞኑ በየእስከላይ ከቴኔ ከመርካቶ ይሁን መርካቶ እንግዲህ ድሮ ሽንኩርት ምናምን ነው የሚሸጠው እኛ ጤፍ ነው የሚሸጠው እንጂ ወረቀት ዝም ብሎ ፎርጅድ አይሰጥም ያ ነው ችግሩን ያመጣው ሌላ ደግሞ ሰላም እናመጣለን ስንል ምን ማለት ነው ብለን ደግሞ መጠየቅም አለብን ሰላም ሲባል ሁሉም የሀገሬ ጉዳይ ነው ብሎ ሁሉም ስለ ሀገሪቷ ማሰብ አለበት ከመንግስት አካል ጀምሮ እኔ አሁን ሁሉ ጊዜ የምናገረው የፈለገ ቢሆን በ2008 7 ጀምረን ስለ ሰላም እናወራ ነበር የሚቀበለን ሰው አጣን እንጂ ማንም ጋቢ ለበስን እንጂ ውስጣችን ትንሽ የሚሰራ ይመስላል ሞተሩ ይሰራል ያባገዳዎች ጋቢውን አትዩ ዱብን ከሰ ጅርቲ ለምን እንዴ ሰላም እናመጣለን ስለ ሀገራችን ያገባናል እንደማመጥ ወጣቶቹ ለምንድነው ምጮው ምን ተቸገሩ እህል በመብላት ብቻ አይደለም ሰውኮ ሆዱ ስለሞላ አይደለም ሽምብራም ቢቆረጥም ሽሮም ቢበላ ምንም ቢሆን እህል ነው ይበላል ችግር የለውም ሌላው መልክ ያሳምራል ይሆናል እንጂ
ግን ለምንድነው ወጣቶቹ ወደ ውጪ ወጥተው የሚጮሁት? አንደኛ የሱ ወንድም ከዩኒቨርሲቲ ተቋማት ወይም ደግሞ ከትምህርት ቤት ተመርቆ ይወጣል። ውስጥ ያለው ተማሪ ደግሞ ዛሬ ዩኒቨርሲቲ ውስጥ ይገባል። የሱ ወንድም ውጪ ሲንከራተት እሱ ምን ያስባል? እሱም እኮ ሌላ ነው የሚያስበው። ወንድሜ እየተንከራተተውና የኔ ዕጣ ያፋንታ ያው ይገጥመኛል ብሎ ነው ወጣቱ ምዘን። ግን ወጣቶቻችን ያየ ሰው አለ ወይ? ሰዎች ይጮዋሉ፣ ወጣቱ ድንጋይ ይወረውራል፣ እንዲህ ያደርጋል። አቁን ነው የምነግራችሁ። ወጣት ሁሉም ነገር ቢያገኝ ድንጋይ ይወረውራል። እኛ 1966 እኮ እናገል ልጆችም ቢሆን የተማሪዎች እንቅስቃሴ ትምህርት ቤትም ነበርኛ ያኔ ተብረናል። ግን ያሁኑ ወጣትና የ1966 65 አይገናኝም። አሁኑ በቴክኖሎጂ የሚሄድ ወጣት ነው። ያኔ እኮ በበረባሶ በቁምጣ ተምሮ ነው ከገጠር ወደ ከተማ የሚመጣው። ይሄን ዓለም ትምህርት ጥራት ትምህርት እንትኑ አላደገም እናውቃለን እዛ ውስጥ። አሁን እኮ ተማሪው ተምሮ ሲወጣ 2 ብር ታገኛለህ ብለው በኮሙኒስቶች ድንጋይ እንኳን ሌላ ይቀርና ድንጋይ እኮ ዳቦ ነው አላው። ያንን የሚያሰጠው ወጣት ከመንግስት አካል ያንን ተወዳድሮ የሚያገኝበት ጊዜ ወቅት ላይ ወጣቱ ራሱ ድንጋይ ቀጥቅጦ በየከተማው ስለ እንትን እናወራለን። አሁን ምንድነው ማክሮ ስለ ማክሮ የትኛው ወጣት ነው በወገን አይደል እንዴ ሰው የሚይዘው በወንድም? ይሄ ነው እኮ ችግር ያመጣብን። መንግስት እንትኑን ይሰጣል፣ ምንድነው ገንዘብ ይወስናል፣ ይርካል። ያ ገንዘብ ስራ ላይ ውሏል። ምንድነው ሰኔ ስር ስንደርስ ግንቦትና ሰኔ የሚያሯሩበት 9 ወር ተቀምጠን 9 ወር ሙሉ ለምንድነው የማይሰራበት ገንዘቡ? ሰኔ መዝጊያ ላይ ግማሹ ወደ ታች ግማሹ ወደ ላይ ሩጫ ሱሪ ባንገት ይሆናል። ሰኔ ምን ሮጠው ለምን? ያኔ ነው ክረምቱን እንትን በጋውን ሁሉ ተቀምጠው ሰኔ እየሮጠ ያ እንደፈለገ ይሆናል። መንግስት መመደቡ መጨረ ታች ያለው ነው። እኔ ሁሉ ጊዜ ምንድነው የምለው ሃሮምኔ ተኒ እንጀራን ተገበሩ ለማ አይደለም። ይሄ ምንድነው ሃሮምኔ ወንወደን አማርኛ ታድሶ ታች ያለው አልታደሰም ከናንተ ፊት ዋላ ይሄዳል እንጂ የለም ነው ምንድነው ታች ያለው አመራር። አሁንም ሰላም አንደኛ የታሰሩ ሰዎችን የሀገር ሽማግሌ እስከውን ድረስ አባገዳይ ሚሊዮን ሰዎች ናቸው ከኛ ኋላ ያለ ስለምናገኝ እዚህ እንዱ በእንጂሩ ነምኒ ስንታሳ አመለ እናንተ ኋላ ይለ ስለምናገኝ ታኝ ነው ያለ። የታሰሩ ሰዎችን መፍታት እንደኔ ከፖለቲካ ነው ማለት ተኑሬ ከነንዱ በኑ ስንቱ ቤካ ወል ተስማማ ሲኔ ነው አቦቴን ጋዳ ፖለቲካ ረምቤግ ነው ወጋሰ ደይተደይቲ ወሊከን ነፍስ ምን አመት እንቀባበላለን። ችግር የለውም። ያንን ተስማሙ ሀገር ሰላም እንድትሆን። ሁለተኛ ደግሞ ማን አስቸኳይ አገሩ ሰላም ነው እኮ አሁን ገጠር እኮ አሁንም አብሮ ነው ያለው። የአስቸኳይ ጊዜ አዋጅ ያመጣችው እሱ አይደለም የሚጠብቀው ሀገር ራሱ ዘብ ነው። ራሱን በራሱ ሀገሪቷ ዘብ ነው የሚያስፈልገው። እኔ ሀቁን እንነጋገር ካል ሰላምን እንፈልጋለን ምን ከሆነ እሱንም አስቡበት። ሰው እኮ አሁን በአስቸኳይ ጊዜ አዋጅ በጥላትነት እየተጠቋቆመ ሰላም ይመጣ ይሆናል? እንደዛ ሊመጣ አይችልም። ሰላም የሚመጣ ሁላችንም ስናስብበት ነው። ሰላም የሚመጣው አንተ የሀገር ሽማግሌዎች ስትሉ ያኛው ስራ ላይ መንግስት አካል ስራ ላይ መዋል አለበት። ሌላው የወጣቶች የምናገሩትን መስማት። እኔ 2008 እስከ ጠቅላይ ሚኒስትር እስከ ክልሉ ፕሬዝዳንት ተደናን ጠይቃለሁ። ከኤሌመንተሪ ታች ያለው እስከ ሃይ ስኩል እስከ ዩኒቨርሲቲ ከተማሪዎች የተወሰኑት እንምረጥ፣ ከአስተማሪዎች የተወሰኑት እንምረጥ፣ ከሀገር ሽማግሌዎች የተወሰኑት፣ ከሀገር የሃይማኖት አባቶች
እንብረት ከዛ በኋላ እንዋይ ስለ ሀገር ጉዳይ ምንድነው ችግሩ መንግስት የሚችለውን ከሆነ በጊዜው ይመልሳል ጎተራ ውስጥ ያለው ዘራ ይዘራል ጎተራ ውስጥ ያለው እህል ነው የሚዘራው መንግስት ባቅሙ የሚመስል ይመልሳል የማይሆን ደግሞ ከሆነ ጊዜ ስጡኝ ይበል መንግስት ብለን ጠየቅ እኛ እንመልሳለን ቁጭ በሉ አሉ አልተገመንም ስለ ሰላም አረተው አትመልሱም ሰው ከናንተ የገጠር ገበሬው እንኳን እያመለጣችሁ ነው አረተው አለቀስን በእውነቴ እንምላችሁ ማንንም የሚሰማን ሰው አጣን ለቂ ሙደምነው ትርፍ አባገዳው ነው ሩጫስማ አባገዳው ጨረንደው አስተጋቡ ይሄ ነገር አስቀምጡ እንዴት ይሆናል እንደዚህ ሊሆን ይችላል ሁላችንም ያገባናል መንግስት ማለት እኛ ነን እኮ የከኛ ልጆች ናቸው እኮ ከኛ አብራክ የወጡ ናቸው ወደ ላይ የወጡ ካልተደማመጠች ሀገር እንደዚህ ናት ድሮ እኮ ነፍሳቸውን ይማር ኃይለ ሥላሴ እረኛ ምን ዘፈነ ይላል እኮ ምንድነው የዘፈነው ብሎ እኮ ያዳምጣ ብልህ ነበሩ አሁን ያ ነው የጠፋው ስለዚህ አሁንም ሰላም ለዚህ ሀገር ለቀጣው ለወደፊትም እንትን ምንል ከሆነ ሁላችንም ያገባናል ብለ ስለ ሰላም ማምጣት አንድ ነገር ልንገራችሁ ሰሞኑን የተደረገችው እቺ የሽግግር የፕሬዝዳንት የጠቅላይ ሚኒስትር ባይሆን ኖሮ ሐቁን ልንገራችሁ ማንንም ይስማ እቺ ሀገር ጉድ ላይ ሆነን ነበር እግዚአብሔር ምስክሬ ነው ሁሉም አስልቶ ቁጭ ብሏል ብላው እስቲና አለን ያለ ነበር ግን እግዚአብሔር ኢትዮጵያን ይጠብቃታል የመንግስት አካላትም ያው ተመለሱና ያ ነገር ትንሽ ነፍሳችን ተመለሰች ያ ነገር ባይሆን ኖሮ እስካሁን የሺ ኮማንድ ፖስት 100 ሚሊዮን ይመልስ ይሆን አይመልስም ያ ነው ሀገሪቷን ማዳን ያለበት መንግስት ይሄንንም በትኩረት አቅጣጫ ይዞ በስነ ስርዓት መስተራት አለበት ከአገር ሽማግሌዎች ከአባ ገዳዎች ጋር አባ ገዳ ማለት እኮ ሁሉንም የሚይዝ ነው ሁሉም ሃይማኖት የሚይዝ ነው እኔ አሁን ኦርቶዶክስ ነኝ ሙስሊምም እንይዛል ፕሮቴስታንትም እንይዛል ሁሉም በእኛ ስር ነው ያለው የሃይማኖት አባት ትላላችሁ አባ የሀገር ሽማግሌዎች የሚል የለም ዱቢን አከስትን ይያላ በበዳይት ሌላ እኔ የምለው ሁሉ ጊዜ በአመት አንድ ጊዜ ብቻ ስለ ሰላም ብለን ተናግረን የምንመጣው አይደለም የምናመጣው አይደለም ትንሽ ጎረቤት ስጣላው እንኳን የሀገር ሽማግሌ የሰፈር ሽማግሌ መኖር አለበት ምንድነው ብለው እንደዛ ነበርኩ አባቶቻችን ያሳደጉ እረኞች ለምንድነው የምጣሉ ብለው ነው እኮ ወዲያው ያሁኑን እኮ እሳት ነው ምልኩ ሰው እንደዛ አለ ሰዎች እኛ ሰዎች አይደለም እነኛ አይመለሱም እንግዲህ አባቶቻችን አልቋል ደጋጎቹ ሳይማሩ እኛን ያስተማሩ ሀገርን እንደኛ ፌስቡክ እና ወይም ደግሞ በላፕቶፕ የዓለምን ሳይቆጣጠሩ ሽምብራ ቆጥሮ ነው እኮ እኛን ያስተማሩ በበረባሶ ሳይሄዱ እንደኛ በማን መኪናማ ያምጠጉን አራት ኮተኮ መልኪን ይሳቱ ፈጥፈጥ ነው መጉዳ ምንድነው ዘይት ነው ማን የምትሉት እኔ ጹፊ ጥንመላ ለበቃ በፈረስ ነው እኮ አባቶቻችን እቺን ሀገር ያቆዩልን ተው ወገኖቼ ስለዚህ መኪና ፉርዳት ይዘቱ በየላላይስን እንጀራ አው ዳና መኪናውን ባያት ቀርተው ሀገር ማየት ነው እየተካኩስኩስ የትያላ ናከነ ሚተክን ያለፈይ ከናፉ ሀገር ዝም ብሎ ቅድም ምን አሉ እዛ ሲናገሩ እንደ ገበያ ሽንኩርት አይገዛም ነው ሰላም 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 ብንል በአመት ማልቅም ሌላው በየአካባቢ ያሉት የአመራር አካላት ሰላም እናንተ አሁን ህዝብ ትላላችሁ እንጂ ችግር የሚያመጡ ከቀበሌ እስከ ወረዳ እስከ ዞን ያሉት አሉ ውስጥ የሚቆሰቁሱ ምን እንደሚያገኙ እንጃ የሰው ልጅ እኮ ደም ቢፈስ ምን ያገኛል ምንም አላገኝም ምን ሰው ደጉ ከመሞት መጥፎው ከመሞት ኖሮ ተምሮ ነገ ሀገሪቷን ቢመራ ይሻላል
ደግ nama gaariin du'eerra gaarii du'eerra jira wanno ፈፌ ጅሩ ወያለ ያ የሞተው አይመለስም ስለዚህ ይሄን ሀገር እንደ እንትኑ ትክክለኛውን መናገር ሌላ ደግሞ ከውጪ ለምንድን ነው እኔ ባለፈው አሜሪካ ሄጃለሁ እኮ ተናግሬያለሁ 7 ስቴት ነው ይሄ ብዙ ነው የተናገሩት እነሱ እኔ ግን ስለ ፖለቲካ አይደለም እግዚአብሔር ምስክሬ ነው ስለ ፖለቲካ ሳይሆን ስለ ገዳ ስርዓት ነው ይሄ ነው ብዬ ተናገር እነሱ የምንለው ሌላ አቅርቡት ምንድነው ችግሩ በሉ የኢትዮጵያ አይደለም እንደ ፈረንጂ ነው ነየረና ጣሊያኔ ወዱተው ፍራዴ ቢስና አቅርቡትና አብሮ ከዛ የሚጮውን ሰውዬ ሰላም አውርደን ምንድነው ችግር በሉና ባይሮፕላን ስንድራ ይረበሉፕላን ፊዳኑት ፓራስ ወነው አረፈ ፈርደ በለን ቀም ነው አምጡና ተወያዩ ሀገር ናት ቀልድ አይደለም ሀገር እኮ በእውነት ያስለቅሳል ስለ ሀገር እንዴ ሀገር ዝም ብሎ አይደለም ሀገር ስንል እኮ ተው ወገኖቼ ሁላችንም እናልፋለን ታሪክ አልፈን ታሪክ እኮ ላይ ነው የምትቀረው የሰው ልጅ ዝም ብዬ እኔ ዛሬ ሸራተን ገብቼ ጥሩ ቤት አይቼ አይደለም እኔ ጎጆ ውስጥ ቁጭ ጥላ ስር ተቀምጬ ስለ ሀገሬ ሰላም ባመጣ ደስታዬ ስለዚህ እንደዛ ማድረግ አለብን ሌላ የሶማሌ ጋር የተፈናቀሉ 700 ሺህ ምናምን የኦሮሞ እንትሮች ሲፈናቀሉ የሀገር መንግስት የላትም ስለዚህ የተከበሩ አባገዳ ሰብሰብ ያርጉልንና ሌላው እድል እንዲያገኝ ኦኬ በቃ መነፍታ ደሞ ምን ብሰማ ጥሩ ነው ብንሰማ ያባገዳ ኃላፊነት ምንድነው ያባገዳ ቆይና ሰላም ከማስፈን አኳያ ምንድነው የምትሰሩት እናንተ የሚለውን አርገው ደሞ ለሌላው እድል ብንሰማ ጥሩ ነው ያባገዳ ሰላም ያባገዳማ ሰው ቢሰማ ኖሮ ሰው እንኳን በመሳሪያ ባርጩሜን ባልተመታ አሚያከን ወሰንት ይማል እንዲሁ የሰላም አባት ነን እኛ ነውማ ይሄ ለምንድን ነው ያዝነው አለንጋ ለመግረፍ አይደለም ሰላምን ለማምጣት ነው እቺ እኮ የነፍስ ጉማ የምታወጣ ነው ሰላም መሳራን ቀብኑ ነው አራሽ ፈተሽ ነው ተኒኩ ነው ሱሬን ፓንቲኑ ነው ነፍኑ ነው ፈተሽተ ነው ነጋ ቀብና እኛ በእውነት እኛ ምንም የለንም የአባገዳ ስርዓት ኑ እናስተምራችሁ አብረን እንስራ እና የእናንተም እንስማ እኛም የኛን ስሙ አብረን እንስራች ሀገርና ድናት አብረን እንስራ የአባገዳ ኮንፈረንስ ላይ ተገኝታችኋል እኔ እኮ ጠርቻለሁ የመንግስት አካላት 13 አንቀጽ ነው ያወጣነው 2008 ያኔ እንደውም አንተ ተቃዋሚ ነው እኮ የተባለው እኛ ስለ ሀገር ነው ምንጮው ተቃዋሚ ሰኑን ቤኮን ተቃዋሚ እኔ ይሄ መንግስትና ደርግ ውስጡ አልፋለሁ እንጂ ያኔዋል በሬሰ ዶተኒ ማለም በሬሳል ተቃዋሚ ነው የተባለው እኮ ተፈረጅን እኮ ተሸማቀቅን እንዴት የገዳ ስርዓትን እንሄድበታለን ስለዚህ የአባገዳ ስርዓት ሰላምን ማምጣት እንኳን የሰው ልጅ ቀርተው የዱር አራዊት እንዳይነካ ይሄን ከነካ እስከ 7 ትውልድ ዘረማን ዘሪ ይጥፋ ብሎ ነው የሚሰጠው ዝም ብሎ አይደለም የሚሰጠው ይሄን የምታደርግ ከሆነ እስከ 7 ትውልድ ዘረማን ዘሪ ይጥፋ ነው ማለት የገዳ ስርዓት ከኛ ጋር ስሩና ሀገሪቷን እንስራ አብረን እናድን ብዬ አጠቃልላለሁኝ ስለዚህ አሁን የጠቀስኳትን አኪረት ነምበርስ እነነት ፈካቴ እዛ ያው አንደኛ የታሰሩት እንዲፈቱ ሁለተኛ አስቸኳይ አዋጁን ተመርምሩ ሶስተኛ የተገደሉ ሰዎች ጉማ ሴረ ገዳትን አባገዳ ስራ ይሄ ነው የተገደሉ ማን ገደለ ብሎ አጣርተው ደመ ከልብ እንዳይሆን እንትን ማውጣት ውጪ ያሉት ገብቶ ኢትዮጵያዊ ናቸውና እንወያይበት ከህዝብና ከወጣቶች ጋር አብረን ተመካክረን እንስራ ከመንግስት ከፍተኛ አካላት ያሉት እኛን ይስሙ እኛም ጉጉዳ ቀምነን ኦሮሚያ ገገስና እና አብረን እንስራና ሀገሩን ሰላም እናድርግ ነው የምንለው እግዚአብሔር ይስጣችሁ
እሺ እናመሰግናለን። ለኡጋዝ ነው የምሰጠው አሁን ከሶማሌ ክልል ኡጋዝ። እሺ እዛ ቀጥዬ የሃይማኖት መሪዎች እሰጣለሁ። የአዲስ አበባ የሰላም የነዋሪዎች ፎረምም አላችሁ፣ ለእናንተም እንሰጣለን። እንመጣለን። በሙሉ መድረኩ የእናንተ ነው። ማሳሰቢያው ይቀጥልልን። በተቻለ መጠን አጠር አድርገን በተቻለ መጠን ደግሞ ከርዕሱ ሳንወጣ ሰላም